Alleluia, shegin so galata, Alleluia, የቪዲዮ መግቢያው ላይ እንዳያችሁት ብዙ ሙስሊሞች ተሰብስበው ሴቶችም ወንዶችም አንድ ላይ ሆነው ያጨበጨቡ የክርስቲያን መዝሙር ከክርስቲያኖች ጋር ሆነው ሲዘምሩ ምናምን ነው የሚያሳዩና ይሄ ነገር አንድ ሰው ከተውሂድ ሲወጣ ከተውሂድ ወጥቶ በቃ በባህል በምን ዶሚኔት ሲደረግ እና ደግሞ ከዛም አልፎ ነሽዳ ምናምን የሚባሉ ክላሲካል የሆኑ ነገሮችን ስታበዛ መጨረሻው ይሄን አንድ ደስ ሲላቸው ከዘፈን ግጥም ይሰርቃሉ አንዴ ከአንዱ ምናምን ያደርጋሉ ተሽቢህ ያደርጋሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ግልጽ የሆነ ማስጠንቀቂያን ሰጥተውናል አማኝ ከሆነ ጋር ከእስልምና ውጪ ካለ ሰው ጋር መመሳሰል ተሽቢህ ማድረግ ክልክል ነው አለቅ እንደዛ የሚያደርግ ሰው ከነሱ ነው ብሎናል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንደነሱ የዘመርክ እንደነሱ በቃ ያጨበጨብክ ምናምን አህለል ቢድዓ መሆን መጨረሻው ትርጉም ይሄ ነው የመጨረሻው ሪዛልት እንደዚህ ነው የምትሆነው ሰው ምንድነው እነዚህ ሰዎች ከትምህርቱ ዕውቀትም አንፃር እጥረትም ሊሆን ይችላል ከተደራሽነትም እጥረት ሊሆን ይችላል እንደዚህ ነው ማለት ብለህ እነሱን መፈረጅ አትችልም ፖይንቱ ግን ምንድነው እኛ እንደ ሙስሊም ምን እያደረግን ነው ከማን ጋር ነው እኛ ምን ራሳችን ላይ ምን እየሰራን ብዙ ሙስሊም አሁን በትልቅ ሽርክ ውስጥ ይገባል በእንደዚህ አይነት መልኩ አሁን እዛ ላይ የነበረው መዝሙር የማርያም መዝሙር ነው ምንድነው መዝሙሩ ሙሉ ሐሳቡ የመዝሙሩ ማርያም ጌታን ወልዳለች አምላክ የሚባል ነገር ምናምን ሐሳብ ነውና ይሄ ደግሞ ፍጹም ከእስልምና ጋር የተጣረነ እስልምናን የሚቃረን ትምህርት ነው እንደዚህ አይነት ቦታ ላይ መገኘት እንደዚህ አይነት ሁኔታ ላይ መገኘት ብቻ ሳይሆን ከነሱ ጋር ተመሳስለ እነሱ ጋር አብረህ ቆመህ ከነሱ ጋር እጅህን ያጨብክ መዘመር መቀደስ ይሄ ሽርክ ነው በጣም አደገኛ የሆነ ሽርክ ነው እኛ ሁላችንም ሙስሊሞች ልንጠነቀቀው ይገባል ከዚህ ጋር ተያይዞ አንድ ፖይንት ይነሳል ምን ተብሎ ፖይንት ሊነሳ ይችላል ይሄ እኮ ባህል ነው ይሄ መከባበር ነው ዘመሩ ማለት እኮ እንትን ማለት አይደለም ክርስቲያን ሆኑ ማለት አይደለም በቃ ይሄ መከባበራችን ነው ይሄ መከባበር አይደለም ይሄ ባህልን መሰረት አድርጎ እምነትን ሂሚሌት ማድረግ ነው እምነትን ማጣጣል ክርስቲያን ሆኑ ሙስሊም whatever it is እኛ እንደ ሙስሊም ኢብኑ ተይሚያ ረሂመሁላህ እና ኢብኑ ማሊክ እንደተናገሩት በሐዲስ ላይ ኢቭን የክርስቲያን ቤተክርስቲያን ውስጥ መግባት ለራሱ حرام ነው በእስልምና حرام ነው ኢማሙ ማሊክ ቁጭ አድርጎ አስቀምጦታል ማንንም ሰው ሙስሊም የሆነ ሰው ክርስቲያን ቤተክርስቲያኖች ቸርች ውስጥ የጴንጤም ሊሆን ይችላል የፓጋኖችም ሊሆን ይችላል የሂንዱ ሊሆን ይችላል የጁሽም ሊሆን ይችላል ይሄ ተቅሊድ ነው ኢሚቴሽን ነው ይሄ ክልክል ነው በእስልምና حرام ነው ራሳችንን ፈትሽ ኡማው ምን እየሆነ ነው አሁን በዚህ ተያይዞ ደግሞ አሁን ላይ ተጀምሯል ኦሬዲ የተጀመረ ነው ምርጫ አለ ማንን ነው ምን መርጠው ማለቴ የሆነ ሰው አለ ምን ሲሉ ነበር ሙስሊም ሆኖ ማርያምን የሚያወድስ ሙስሊም ሆኖ ኢየሱስን የሚያወድስ ማውጣት ክርስቲያንም እንደዛ የሚለውን ነው ምን መርጥ والله እንደ ሙስሊም 5 አመት መጪውን 5 አመት ተረግጠህ ከእስልምናና ከተውሂድ በወጣ መንገድ መገዛት ከፈለጋችሁ ታሲት ኦፕን ለናንተ ክፍት ነው ግን መጠንቀቅ መቻል አለብን እከሌ ሸኻቋለው እከሌ እኮ እንደዚህ ነው እከሌ እኮ ሲቀራ እንደዚህ ነው ምናምን አይደለም ዲናችንን ማን ይጠቅማል ከእንደዚህ አይነት ነገሮች አርቆ በተውሂድ መንገድ ሸሪዓውን የሚመራው ማን ነው ብለን ማሰብ መቻል አለብን ይሄንን ማናስብ ከሆነ እንደ ኡማ ሳይሆን እንደ ህዝብ እንረገጣለን ይሄን በስነሳት ማወቅ መቻል አለብን እንደ ህዝብ እንረገጣለን የምንመርጠው ሰው በስሜት ሳይሆን በመረዳት በመናገር ሳይሆን በማገናዘብ መሆን መቻል አለበት ማንን ነው የምንመርጠው ከመረጥነው ለዲናችን ምን ያህል ጥቅም አለው
በተውሂዳችን ምን ያህል ያጸናን ሌላው አሁን ያሉት የኢስላማዊ ብዙ ችግሮች አሉብን አይደል እንዴ አክሱም አካባቢ ትምህርት የተከለከሉ በሂጃባቸው ምክንያት አለ ወደ ደቡብም እንደዛ በጣም የተለያየ ቦታ እነዚህን ማን ነው በተውሂድ መንገድ ላይ ቆሞ ሊመክትልን የሚችለው ሚሊዮን ሐሳብ ነው እንጂ መያዝ መቻል ያለብን እንደ ክርስቲያኖች ለማርያምን የሚያወድስ መዝሙር እናውጣ እነሱ አላህን እንደዚህ የሚያደርግ ያውጡ ይያልክ ከካፊር ጋር ተሽቢህ የምታደርግ መሆን መቻል የለበትም ይሄንን ማሰብ መቻል ያለብን እንደ ኡማ والله العظيم በጣም ከባድ ነው እነሱ ስንትና ቢሊየንስ ኦፍ ብር አዋጥተው ነው የሚሰሩት አሁን እነዚህ ልጆች በነገራችሁ ላይ እዚህ ቪዲዮ ላይ ያያችኋቸው ወጥተው መድረኩ ላይ ያጨበጨቡት የዘመሩት እንደ ቀልድ ምናምን አይደለም ኢንቴንሽን ነው ሆን ተብሎ አእምሯቸው ጭንቅላታቸው በባህል ማኒፑሌት ተደርጎ ከእምነታቸው በላይ ባህላቸው ዶሚኔት እንዲያደርጋቸው ተሰርቶ በአካባቢው ነው እነሱዎች ወጥተው እንደዚህ እንዲሆን የተደረጉት እንጂ ማንም ሙስሊም እኮ ቀንም ይቆጥር የለም ዛሬ ማርያም ነው ዛሬ ገብርኤል ነው ያለ ኢንቴንሽናሊ ተነግሯቸው እነዚህን ሰዎች ወደዛ ጠርተው ሙስሊሙ ኡማ ከእስልምናው እንዲርቅ እንዲሸሽ ማድረግ ነው ከዚህ ጋር ተያይዞ አንድ ታሪክ ልንገራችሁ ኩዝኪስታን የሚባል ሀገር አለ እና እነዛ ኩዝኪስታን የሚባል ሀገር ባህላቸውን በሙሉ ከዲናቸው ያስበልጡታል ከዲናቸው በላይ ያደርጉታል ያንን ባህልና እና ምንድነው ያደረጉት መሪያቸው ሲመረጥ የሸሪዓው ያስተዳድራቸው ሲመረጥ በቃ ግልጽ በሆነ መንገድ ግልጽ በሆነ መንገድ መስጊዶች መዘጋት ተጀመሩ መስጊዶች ወደ ዘመናዊ እንትኖች መቀየር ተጀመሩ ሙስሊሙ እንዳይሰግድ በቃ ወደ ባህል እንዲሄድ ተደረገ ሙስሊሙ አንድ ላይ መሰባሰብ የሚችልበትን ነገር አራቁ ዒድ حتى ዒድ አንድ ላይ እንዳይሰገድ በተለያየ ቦታ እየበታተኑ ማሰገድ ጀመሩ የሚገርመው ሀገሪቷ 90% ሙስሊም ያለ ግን ሙስሊሙ በቃ ጭንቅላቱ በምዕራባውያን እንዲገዛ ተደረገ like that was modern ቱርኪ እንደምናየው ቱርኪ ደሴም ሌሎችም ቦታዎች መጥቀስ ይቻላል so እኛ እንደ ሙስሊም በተውሂዳችን መጽናት መቻል አለብን እንደዚህ አይነት ነገሮች እንደ ቀልድ ማየት መቻል የለብንም እነዚህን ሰዎች የምታቋቸው በአካባቢ ያላችሁ ሰዎች ካላችሁ ሂዳችሁ ንገሯቸው ዲናቸውን አስተምሯቸው ይሄ ሳያውቁ ሊሆን ይችላል እዛ አካባቢ የተውሂድ እጥረት ሊኖር ይችላል ከባህር አንፃር ዶሚኔት ተደርገው ሊሆን ይችላል ግን እንደ ሸሪዓ እንደ ሙስሊም ምን ማድረግ አለብን የሚለው ኡስታዞቻችንና ኢማሞቻችን ተሰብስበው ተመካክረው ወስነው መሄድ የሚችል ሰው ሁሉ ሂዶ እንደነዚህ አካባቢዎች ገጠር ያሉ ትምህርት ቤቶች ላይ ሂደን ማስተማር መቻል አለብን ሙስሊሙን በተውሂድ ማነጽ መቻል አለብን እስከመቼ ነው ጫት የሚቅን ትውልድ የሚፈጠረው እስከመቼ ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ማጨብጨብ ለሴት ልጅ ብቻ ነው ብለው የከለከሉትን ነገር ወንዱና ሴቱ ተደባልቆ ያጨበጨበ የሚውለው እስከመቼ እኛ እስካለን ድረስ በህይወት እኛ እስካለን ድረስ በእኛ ትውልድ ጫት ቃሚ መድዓም ያጨስ እጁን ያጨበጨበ ዱቤና ክላሲካል ያደረገ መንገድ ለመንገድ ሚዞርና ሚንዘላዘም ባህልና ክብር ነው ያለ ከካፊር ጋር እየተሸመደመደ ካፊሮች ጋር እየተመሳሰለ ሚኖር ትውልድ መፈጠር መቻል የለበትም ይሄ ደግሞ የኛ ኃላፊነት ነው ኔክስት ጄነሬሽን ይሄ እኛ ካላስተካከልን እኛ ኃላፊነት ካልወሰድንበት በጣም የባሰ በምዕራባውያን ዶሚኔት የሚደረግ አሁን ያለውን ጫናት እንደኛ መቋቋም ማይችል የከሸፈ ትውልድ ነው የሚፈጠር ይሄንን መጠንቀቅ መቻል አለብን የኔ ሐሳብ ነው ላይክ ይሄ በጣም አቃለው የኔ ትምህርት አይደለም የኔ ቶፒክ አይደለም ግን ዛሬ ከየውት አንፃር ይሄንን ነገር ማድረግ አለብን ብዬ ስላሰብኩኝ ነው እና ወሰላሙ አለይኩም ወራህመቱላሂ ወበረካቱ